ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ይዤላችሁ የመጣሁት ምርጥ 5 የህንድ ፊልሞችን ሲሆን በባለፈው ቪዲዮ ላይ 5 ምርጥ የሆረር ፊልሞችን አቅርቤ ነበር። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ወደ ቪዲዮ ነው። በአምስተኛ ደረጃ ላይ ያስቀመጥኩላችሁ ኬጂኤፍ የሚለውን ፊልም ሲሆን የፊልም በ2018 ዲሴምበር 20 ላይ ነው የተለቀቀው። የ2 ሰዓት ከ50 ደቂቃ የእይታ ጊዜ ሲኖረው የፊልሙ ዳይሬክተር ደግሞ ፕሬርናስ ኒል ይባላል። ፕሮዲውሰሩ ቪጄይ ኪርጋንዶ ሲሆን ለዚህ ፊልም ብቻ ከ800 ሚሊዮን በላይ በጀት ወጥቷል። መሪ ተዋናዩ ያሽ ወይም በካራክተር ስሙ ደግሞ ሮኪ ሆኖ የሚታወቅ። በአራተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ባጊ የሚለውን ፊልም ሲሆን ፊልሙ በ2018 ማርች 30 ላይ ነው ለእይታ የበቃው። ፊልሙ የ2 ሰዓት ከ24 ደቂቃ የእይታ ጊዜ ሲኖረው ዳይሬክተሩ አህመድ ካህን ለዚህ ፊልም ከ590 ሚሊዮን በላይ በጀት ወጥቶበታል። መሪ ተዋናዩ ታይገር ሹራፍ ሲሆን በፊልሙ ወይም በካራክተር ስሙ ደግሞ ሮኒን ሆኖ ይታወቃል። በሶስተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ኮማንዶ 2 የሚለውን ፊልም ሲሆን ፊልሙ በ2017 ማርች 3 ላይ ነው ለእይታ የበቃው። ፊልሙ የ2 ሰዓት ከ38 ደቂቃ የእይታ ጊዜ ሲኖረው ዳይሬክተሩ ዴቨን ቦጆኒ፣ ፕሮዲውሰሩ ደግሞ ቪክቶር ሳሃ እና አኒል አምቦኒ ሲሆኑ ለዚህ ፊልም ከ260 ሚሊዮን በላይ በጀት ወጥቶበታል። መሪ ተዋናዩ ደግሞ ቪጄይ ጃማል ወይም በካራክተር ስሙ ካራምቢር ዶግራ ሆኖ ይታወቃል። በሁለተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ባሁበሊ 2 የሚለውን ፊልም ሲሆን ፊልሙ በ2017 አፕሪል 28 ላይ ነው በኔትፍሊክስ ለእይታ የቀረበው። ፊልሙ የ3 ሰዓት ከ17 ደቂቃ የእይታ ጊዜ ሲኖረው ዳይሬክተሩ ኤስኤስ ራጃ ሞሊ ሲሆን ፕሮዲውሰሩ ደግሞ ሾቦ ያርጋንዶ ሲሆን ለዚህ ፊልም ከ2.5 ቢሊዮን በላይ በጀት ወጥቶበታል። መሪ ተዋናዩ ደግሞ ፕራባሽ ወይም በካራክተር ስሙ ባሁበሊ ሆኖ ይታወቃል። በዋነኝነትና በአንደኛ ደረጃ ላይ ያስቀመጥኩላችሁ ፊልም ዋር የሚለውን ፊልም ሲሆን ፊልሙ በ2019 ኦክቶበር 2 ላይ ነው ለእይታ የወጣው። ፊልሙ የ2 ሰዓት ከ24 ደቂቃ የእይታ ጊዜ ሲኖረው ዳይሬክተሩና ጸሐፊው ሲድራክ አናንድ ሲሆን ለዚህ ፊልም ከ1.5 ቢሊዮን በላይ በጀት ወጥቶበታል። መሪ ተዋናዮቹ ደግሞ ሀርቲክ ሮሃን ወይም በካራክተር ስሙ ካቢርን ሆኖ ሲተውን ታይገር ሹራፍ ደግሞ ካሊድን ሆነው ይተውናሉ። ስለተከታተላችሁ በጣም
በጣም አድርጌ አመሰግናለሁ። እንዳቀርብላችሁ የምትፈልጉት ፊልም ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ በማድረግ ለቻናል አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ አዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን እንዳትረሱ። ሰላም ቻው።